ሁሉም የጀመረው አንድ የማወቅ ጉጉት ያለው ልጅ ብረቱን አንተ ነህ በጣም ጠንካራው። ብረቱ ፈገግ አለ። አይ ትንሽዬ እሳት ያቀልጠኛል። ስለዚህ ልጁ ወደ እሳቱ ሄደ። እሳት አንተ ነህ በጣም ጠንካራው። እሳቱ መለሰ እኔ አይደለሁም፣ ውሃ ሊያጠፋኝ ይችላል። ከዚያም ልጁ ውሃውን አገኘ። ውሃ አንተ ነህ በጣም ጠንካራው። ውሃው አለ አይ ፀሐይ እንድጠፋ ታደርገኛለች። ስለዚህ ወደ ላይ ተመለከተና ፀሐይን ጠየቀ አንቺ ነሽ በጣም ጠንካራዋ። ፀሐይ አለች እኔ አይደለሁም፣ ደመናዎች ይሸፍኑኛል። ልጁ ወደ ደመናው ሮጠ። ደመና አንተ ነህ በጣም ጠንካራው። ደመናው መለሰ ነፋስ ወደ ፈለገበት ያነፍሰኛል። እንግዲያውስ አንተ ነህ በጣም ጠንካራው። ልጁ ነፋሱን አለ። ነፋሱ ሳቀ አይ ተራራ ያቆመኛል። ልጁ ወደ ተራራው ዞረ። አንተ ነህ በጣም ጠንካራው። ተራራው አለ አይ ሰው ይሰባብረኛል። እንግዲያውስ ሰው ነው በጣም ጠንካራው። ልጁ አለ። ሰውየው ራሱን ነቀነቀ። አይ ልጅ ሞት ሁላችንንም ያሸንፈናል። ልጁ ጸጥ አለና ሞትን ሊያገኝ ሄደ። ሞት ሁሉንም ትወስዳለህ፣ ስለዚህ አንተ ነህ በጣም ጠንካራው። ሞት በኩራት ፈገግ አለ። ለሺህ ዓመታት እኔ ነኝ ብዬ አስብ ነበር። ነገሥታትን፣ ተዋጊዎችን፣ ድሆችንና ሀብታሞችንም ወሰድኩ፣ ማንም አላመለጠኝም። ከዚያም ሞት ቆመ። ግን አንድ ቀን አንድ ሰው አደረገው። ወሰድኩት፣ ተደበደበ፣ ተሰቀለ። እኔም ደስ አለኝ። ለ3 ቀናት አከበርኩ እስኪነሳ ድረስ። ምድር ተንቀጠቀጠች። ድሌ ወደ ፍርሃት ተለወጠ። ኃይሌን ሰበረው። ቁልፎቼን ወሰደ። እንድስግድም አደረገኝ። ልጁ በሹክሹክታ እሱ ማን ነው? ሞትም እየተንቀጠቀጠ መለሰ ክርስቶስ እሱ ነው በጣም ጠንካራው ጌታችን መድኃኒታችን ኢየሱስ ክርስቶስ። ከሞት የበለጠ ጠንካራ እንደሆነ ካመኑ በኮሜንት ውስጥ አሜን ብለው ጻፉና ይህን ታሪክ ለአንድ ሰው ያጋሩ።